የምንጠቀመው ቢዝነስ ዋትስአፕ ወይንም ደግሞ ኖርማል ዋትስአፕ ስቶሬጅ ፉል በማለት ዋትስአፓችንን ከፍተን በምንገባበት ሰዓት ቀይ ያበራብናል። ወደ ስልካችን ጋላሪ ስንመጣ ጋላሪያችንም በእንደዚህ አይነት መልኩ ስፔስ የለውም በማለት መጠቀም እንደማንችል ይነግረናል። ወደ ዋትስአፕ ስንመጣ ዲቫይስ ስቶሬጅ ኢዝ ፉል በማለት ከላይ ቢጫ ያሳየናል። የተወሰነ ስፔስ ፍሪ ማድረግ እንዳለብን ይነግረናል። አብዛኛው የዋትስአፓችንን ስቶሬጅ የሚይዙት ፎሎ ያደረግናቸው የዋትስአፕ ቻናል እና ጆይን ያደረግናቸው የስልካችንን ስቶሬጅ ወይንም ደግሞ የዋትስአፕ ስቶሬጅ ፉል እንዲሆን ያደርጋል ማለት ነው። ተርን ኦን ዲስአፒሪንግ ሜሴጅ ኤንድ ማኔጅ ዳውንሎድስ ጆይን ያደረግናቸውን ግሩፖችን አንድ በአንድ ብንመለከታቸው ትላልቅ ቦታዎችን የወሰዱ ጆይን ያደረግናቸው የዋትስአፕ ግሩፖች ናቸው። እያንዳንዱን አንድ በአንድ በምንነካበት ሰዓት ማአት ፎቶዎችና ቪዲዮዎች ይመጡልናል። እነዚህን ማንፈልጋቸውን ድሌት እናደርጋቸዋለን። ፎቶና ቪዲዮዎችን አንድ በአንድ ጆይን ያደረግናቸው ግሩፖች ውስጥ በመግባት ድሌት እናደርጋቸዋለን ማለት ነው። ግሩፖችን ከፍተን ስንገባ ፎቶና ቪዲዮዎችን ይዘረዝርልናል። አንዱን በመንካት ከላይ ሰሌክት ኦል የሚላለ ሰሌክት ኦል ላይ በማድረግ ከላይ ደግሞ ድሌት የሚለውን እንጫናለን። ድሌት እናደርገዋለን። በሌላ መንገድ ከላይ 3 ነጠብጣብ እናገኛለን። ሴቲንግ ውስጥ በመግባት ስቶሬጅ ኤንድ ዳታ አንድ ጊዜ እንጫናለን። መጀመሪያ ላይ ማኔጅ ስቶሬጅ የሚል ይመጣልናል። እሱም በምንነካበት ሰዓት ዋትስአፓችን ስቶሬጅ ፉል እንዲሆን ያደረጉትን የዋትስአፕ ግሩፖችን እና ፎሎ ያደረግናቸው ቻናሎችን ይዘረዝርልናል። አንድ በአንድ እየገባን ድሌት እናደርገዋለን። ፎሎ ያደረግናቸው የዋትስአፕ ቻናሎች እና ጆይን ያደረግናቸው የዋትስአፕ ግሩፖችን አንድ በአንድ እየከፈትን አንድ ፎቶ በምንጫንበት ሰዓት ከላይ ሴሌክት ኦል የሚል ምርጫ ያመጣልናል። ሴሌክት ኦል የምትለዋን አንድ ጊዜ በመንካት ከላይ ድሌት የሚላለ ድሌት እናደርገዋለን። ማንፈልጋቸው ፎቶና ቪዲዮዎች አንዳንዱ የዋትስአፕ ግሩፕ እና ፎሎ ያደረግናቸው ቻናሎችን ይዘረዝርልናል። ከፊት ለፊት ምን ያክል ቦታ እንደያዙም አንድ ባንድ ያሳየናል ማለት ነው። ይሄ ፎሎ ያደረግናቸው የዋትስአፕ ቻናሎች ናቸው። እነዚህ እንዳሉ አንድ ዓመት ከኛ ጋር ከቆየ ፎሎ ያደረግነው የአንድ ዓመት ሙሉ ፎቶና ቪዲዮ ጥርቅም እዚህ ስልካችን ላይ ይቀመጣል ማለት ነው። የዋትስአፕ ስቶሬጃችንን ፉል እንዲሆን የሚያደርጉት ዋነኞቹ እነዚህ ፎሎ ያደረግናቸው የዋትስአፕ ቻናሎች ናቸው። ፎቶና ቪዲዮዎችን በማጥፋት ፍሪ ስፔስ መፍጠር ይኖርብናል ማለት ነው። አሁን ወደ ዋትስአፓችን እነዚህን ፎቶና ቪዲዮ ካጠፋን በኋላ መልሰን ዋትስአፓችንን ብንከፍት እንደ ቅድሙ ስቶሬጅ ፉል ብሎ በቢጫ ቀለም ውስጥ ያስቀመጠውን ነገር አናገኘውም ማለት ነው። ኦልሬዲ ፍሪ ስፔስ አግኝተናል ማለት ነው። ይሄ በቀላሉ ዋትስአፕ አፕሊኬሽን እየተጠቀምን በድንገት ዘግቶብን ከሆነ እዛ ዋትስአፕ ላይ ሆነን ፍሪ ስፔስ የምንፈጥርበት ቀላል መንገድ ነው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉ። ቻናሉን ሰብስክራይብ በማድረግ የደውል ምልክቷን አንድ ጊዜ በመንካት ኦል የምትል ትመጣላችኋለች። ኦል የምትለዋን ኦን በማድረግ ዘወትር የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ አድርጉ እያልኩኝ ከብዙ ቆይታ በኋላ የዛሬው ቪዲዮ ይሄንን ይመስላል። በያላችሁበት መልካም ጊዜ ይሆንላችሁ።